ሰላም ይህ ኢየሩሳሌም አካዳሚ ነው። ዛሬ ቪዲዮ ስለ ፍራግመንቴሽን እናያለን ማለት ነው። ይሄኛው ቪዲዮ ግልጽ እንዲሆን የባለፈው ቪዲዮ መልሳችሁ እንድታዩት ሪኮመንድ አደርጋለሁ። ፍራግመንቴሽን ወደምንለው ኮንሰፕት ደግሞ ስንገባ ምንድነው? ፍራግመንቴሽን ማለት ትንንሽ ሳይዝ ስለሆኑና ልንጠቀምባቸው የማንችላቸው አይነት ሳይዞች በመሆናቸው ምክንያት አሎኬት ሊደረጉ ያልቻሉ የሜሞሪ ብሎኮች fragmentation ብለን እንጠራቸዋለን ማለት ነው። When the processes are removed from the memory, they create free space or hole ይፈጥራሉ። ፕሮሰሶች ሜሞሪውን ከያዙ በኋላ ስፔሳቸውን ተጠቅመው ሲወጡ ፍሪ የሆነ ስፔስ ወይም ሆል ይፈጥራሉ። እነዚህ ፍሪ የሆኑ ስፔሶች ወይም ሆሎች ደግሞ በጣም ትንንሽ ከመሆናቸው ስሞል ብሎክስ ከመሆናቸው የተነሳ ሌላ ፕሮሰስ ሲመጣ መያዝ ላይችሉ ይችላሉ። ስለዚህ እነዚህን ብሎኮች ነው fragmentation ብለን የምንጠራቸው። There are two types of fragmentation አለ. The first one is internal fragmentation የምንለው and the second one is external fragmentation የምንለው ማለት ነው. When we come to internal fragmentation የምንለው ምንድነው? The process is allocated to a memory block of size more than the size of that process ሲሆን ያ ማለት ፕሮሰሱን አሎኬት ስናደርግ ለሆነ ሜሞሪ ያ ፕሮሰስ ከሚፈልገው በላይ የሆነ ብሎክ ውስጥ አሎኬት በመናደርግበት ጊዜ የምናገኛት ትርፍ ስፔስ ኢንተርናል ፍራግመንቴሽን ብለን እንጠራታለን። ኤክስተርናል ፍራግመንቴሽን ደግሞ የምንለው ምንድነው? ጨርሰው when a process finish ወይም ጨርሰው ከወጡ በኋላ ትንንሽ ኤምፕቲ ስፔሶችን ትተው ይሄዳሉ። እነዚህ ትንንሽ ኤምፕቲ ስፔሶች ደግሞ በጣም የተበጣጠሰና ስካተርድ የሆነ which is small ሆነው ስካተርድ ሆነ የተበጣጠሰ አይነት ስፔሶች ሲኖሩ ምንም ያህል እንኳን እነዛ ስፔሶች አጠቃላይ ብንደምራቸው ፕሮሰስ ሊይዝ የሚችል አይነት ቢሆኑ ግን በጣም የተለያየ ቦታና የተበጣጠሰ አይነት ስፔሶች ከሆኑ ፕሮሰሶችን ሊይዙልን አይችሉም። ስለዚህ እንደዛ አይነት ስፔሶች ደግሞ ኤክስተርናል ፍራግመንቴሽን ብለን እንጠራቸዋለን ማለት ነው። ሞር ኦፍ ዳይናሚክ አሎኬሽን ላይ ሀፕን ያደርጋሉ። ለምሳሌ ኢንተርናል ፍራግመንቴሽንን እዚህ ካልኩሌት ለማድረግ ብንሞክር ምንድነው? ቅድም እዚህ ጋር ፈርስት ፊት አሎኬሽን የሰራንበት ነው። እኛው ደግሞ ቤስት ፊት የሰራንበትን ኤግዛምፕል ኢንተርናል ፍራግመንቴሽናችንን እንደ ኤግዛምፕል ለመውሰድ እንጠቀምበትና ፕሮሰስ 1 አሎኬት የተደረገው ከ20 እስከ 50 ድረስ ባለው ስፔስ ነው which is እዚህ ላይ 30 ኪሎ ባይት ነው ያለው። ፕሮሰስ 1 አሎኬት ስናደርግ ደግሞ ፕሮሰስ 1 20 ኪሎ ባይት ነው የሚፈልገው ማለት አሎኬት ከተደረገበት ስፔስ ሲቀነስ ፕሮሰሱ የሚፈልግበት ስፔስ ወይም ፕሮሰሳችሁን ካስገባችሁበት ስፔስ ሲቀነስ ፕሮሰሳችሁ ወይም ፕሮግራማችሁ የሚፈልገውን ስፔስ ስንቀንስ ኢንተርናል ፍራግመንቴሽኑን ማወቅ እንችላለን ማለት ነው። ለምሳሌ በፕሮሰስ 1 እዚህ ጋር 30 ነው ባውንዳችን 20 እና 50 ከሆነ በመሃል ያለን ስፔስ 30 ነው ማለት ነው። ከ30 ኪሎ ባይት ማይነስ ፕሮሰሳችሁ የሚፈልገው ኪሎ ባይት which is 20 ኪሎ ባይት ስናደርገው ትርፉን እናገኛለን 10 ኪሎ ባይት የምንለው ማለት ነው። እሱ የፕሮሰስ 1 ኢንተርናል ፍራግመንቴሽን ነው ማለት ነው። ፕሮሰስ 2 ላይ ስንመጣ ደግሞ ከ50 እስከ 120 ባለው ውስጥ ነው ያስገባነው። ያ ማለት 70 ስፔስ ነበረን እዚህ ጋር then 70 ማይነስ 60 ፕሮሰስ 2 የሚፈልገው 60 ነው። 70 ማይነስ 60 10 ኪሎ ባይት አሁንም ኢንተርናል ፍራግመንቴሽን አለ። ፕሮሰስ 4 ላይ ደግሞ 60 አለን ስፔስ። ስለዚህ ከ60 ማይነስ 30 እናደርጋለን 30 ኪሎ ባይት ኢንተርናል ፍራግመንቴሽን እናገኛለን ማለት ነው። ፕሮሰስ 3 ላይ ስንመጣ ደግሞ ፕሮሰስ 3 ከ180 እስከ 400 ያለው ነው which is 220 ስፔስ ያለው ላይ ነው አሎኬት ያደረግነው። 220 ማይነስ ፕሮሰስ 3 የሚፈልገው 100 ኪሎ ባይት ነው። 100 ስናደርግ 120 ኪሎ ባይት እናገኛለን ማለት ነው። ፕሮሰስ 5 ላይ ደግሞ 200 ማይነስ 150 ስንቀንስ 50 ኪሎ ባይት እናገኛለን ማለት ነው። አጠቃላይ የነዚህ በፈርስት ፊት አሎኬት ያደረግናቸው ፕሮሰሶች ቶታል ኢንተርናል ፍራግመንቴሽናቸውን አጠቃላይ ስንደምራቸው ደግሞ ሰሙ 270 ኪሎ ባይት ኢንተርናል ፍራግመንቴሽን አለን ማለት ነው። then አሁን ፈርስት ፊት ላይ ያለውን ነው የሰራነው። ቤስት ፊት ላይ አሎኬት ያደረግናቸውን ደግሞ ስናይ ፕሮሰስ 4 30 ኪሎ ባይት ነበር የሚፈልገው
ዘን አሎኬት ያደረግነውም ከ20 እስከ 30 ባለው 30 ኪሎ ባይት በሚይዘው ላይ ነው። የስ ሶ ፕሮሰስ 4 ከ30 ኪሎ ባይት ማይነስ 30 ኪሎ ባይት 0 ኪሎ ባይት ነው ማለት ነው ኢንተርናል ፍራግመንቴሽኑ። ፕሮሰስ ቱን ደግሞ ስናይ 60 ነው የሚፈልገው። አሎኬት ያደረግነውም ደግሞ በቤስት ፊት 60 ላይ ነው። ስለዚህ 60 ማይነስ 60 ስናደርግ ፕሮሰስ ቱ አሁንም 0 ኪሎ ባይት ይመጣል ማለት ነው ኢንተርናል ፍራግመንቴሽን። ፕሮሰስ 5 ደግሞ 150 ኪሎ ባይት ነው የሚፈልገው። ዘን ስቶር ያደረግነው ደግሞ 220 ኪሎ ባይት የሚይዘው ላይ ነው። ስለዚህ ምንድነው ፕሮሰስ 5 2 ከ20 ማይነስ 150 70 ኪሎ ባይት ይመጣል ማለት ነው። ፕሮሰስ 3 ደግሞ 100 ኪሎ ባይት አለ የሚፈልገው ሰው ያስገባነው 200 የሚይዘው ላይ ነው። ፕሮሰስ 3 ከ200 ማይነስ 100 ኢኳል ቱ 100 ኪሎ ባይት ይሆናል ማለት ነው። then process 1 ደግሞ allocated space 20 ኪሎ ባይት ነው and the process size is 20 ኪሎ ባይት 20 minus 20 ደግሞ process 1 0 ኪሎ ባይት ይሆናል ማለት ነው። so total fragmentation እነዚህን ስንደምር በቤስት ፊት ስትራቴጂ መሰረት 170 ኪሎ ባይት እናገኛለን። so ፈርስት ፊት ላይ ስንት ነበር ያገኘነው? 270 ነበር ያገኘነው። then ቤስት ፊት ላይ ስንመጣ ደግሞ 170 አግኝተናል ማለት ነው። ስለዚህ በተወሰነ መንገድ ኢንተርናል ፍራግመንቴሽናችንን ይቀንሳል ማለት ነው ቤስት ፊት። እነዚህ በሙሉ ፊክስድ ፓርቲሽኒንግ ላይ ነው እንደ ኤግዛምፕል ያየናቸው። ወደ ዳይናሚክ ፓርቲሽኒንግ ደግሞ ስንመጣ ዳይናሚክ ፓርቲሽኒንግ ኦሬዲ ባውንድ የተደረገ ወይም ዲክላርድ የተደረገ የሜሞሪ ሳይዝ የለውም። ሶ ሜሞሪ ሳይዛችሁን እየወሰናችሁ የምትሄዱት ፕሮሰሳችሁ በሚፈልገው ሳይዝ መሰረት ነው የሚሆነው ማለት ነው። ሳይዝ ኢዝ ኖት ኢኒሺያሊ ዲክላርድ አኮርዲንግ ቱ ዘ ፕሮሰስ ሪኳየርመንት ነው ሳይዛችንን እየወሰንን የምንሄደው። ለምሳሌ ፕሮሰስ 1 5 ሜጋባይት ፈልጎ ሲመጣ 5 ሜጋባይት አስይዘን እናስገባለን ፊክስድ የሆነ ፓርቲሽን ስለሌለው ማለት ነው። ከዛ በኋላ ደግሞ ፕሮሰስ 2 ደግሞ 2 ሜጋባይት ፈልጎ ሲመጣ ደግሞ ከታች 2 ሜጋባይት ሰጥተን ደግሞ እናስገባለን። ፕሮሰስ 3 ደግሞ 3 ሜጋባይት ሲፈልግ ልክ እንደዚሁ ፕሮሰሱ በሚፈልገው መሰረት ስናስገባ ዳይናሚክ ብለን እንጠራዋለን ማለት ነው። ሶ ሌትስ ሴይ አሁንም ኤግዛምፕል እንውሰድና ሶ ሜሞሪያችሁ 2560 ኪሎ ባይት ኦፍ ሜሞሪ ኦፕሬቲንግ ሲስተማችንን 400 ኪሎ ባይት እንሰጣው። ከዛ ውጭ ያለውን የሜሞሪ ስፔስ ግን በዳይናሚክ ፓርቲሽኒንግን በመጠቀም እነዚህን ፕሮሰሶች አሎኬት አድርጉ ብንባል የመጀመሪያው ምንድነው የሚሆነው? ለኦፕሬቲንግ ሲስተማችን ከ0 እስከ 400 ያለውን እንሰጣለን ማለት ነው። ፕሮሰስ 1ን ከዚህ በኋላ እናስገባለን። 400 ላይ ያስገባ ነው ማለት ፕሮሰስ 1 600 ኪሎ ባይት ነው የሚፈልገው። ከ400 ላይ 600 ኪሎ ባይት ስናስገባ እስከ 1000 ድረስ ፕሮሰስ 1ን እናስገባለን ማለት ነው። ከዛ ደግሞ ፕሮሰስ 2ን ደግሞ 1000 ነው የሚፈልገው which is ከዚህ ላይ 1000 ስንጨምር 2000 ድረስ ፕሮሰስ 2ን እናስገባለን ማለት ነው። እዚህ ጋር ፕሮሰስ 1 አስገባን፣ እዚህ ጋር ፕሮሰስ 2ን እናስገባለን። then ፕሮሰስ 3ን ደግሞ 2300 ድረስ አለን ማለት ነው። ፕሮሰስ 4 ደግሞ 700 ኪሎ ባይት ነው የሚፈልገው ሶ ከ2300 እስከ 3000 ድረስ ይመጣል ማለት ነው። ነገር ግን እኛ ያለን ሜሞሪ ደግሞ 2560 ኪሎ ባይት ብቻ ነው። ሶ ፕሮሰስ 4ን ለማስገባት ደግሞ 3000 ኪሎ ባይት ሜሞሪ ሊያስፈልገን ነው ማለት ነው። በዚህ ሰዓት ምንድነው ከነዚህ ፕሮሰሶች ውስጥ የሆነ ፕሮሰስ ካልወጣ ድረስ ፕሮሰስ 4ን አሎኬት ማድረግ አንችልም። ከ2300 እስከ 2560 ድረስ ያለው ኪሎ ባይት 700 ኪሎ ባይት ስላልሆነ መቻል አይችልም። እዚህ ጋር ያለን 260 ኪሎ ባይት ነው። ከነዚህ ውስጥ የትኛው ፕሮግራም ነው ጨርሶ ቢወጣ ፕሮሰስ 4ን መያዝ የሚችል ስፔስ የሚሰጠን ብለን ስናይ 600 ኪሎ ባይት ነው ያለን እዚህ ጋር። እዚህ ላይ ደግሞ ስናይ 1000 ኪሎ ባይት አለን። እዚህ ጋር ደግሞ 300 አለን። ፕሮሰስ 4 ደግሞ 700 ነው የሚፈልገው። ስለዚህ ፕሮሰስ 2 እስኪወጣ ድረስ እንጠብቅና ፕሮሰስ 4ን እናስገባለን ማለት ነው። ፕሮሰስ 4 አሎኬት ሲደረግ ግን 1000 ስፔስ ነበር የነበረው። ፕሮሰስ 4 ደግሞ 700 ኪሎ ባይት ነው የሚፈልገው። ያ ማለት ከዚህ ውስጥ ስናስገባው 300 ኪሎ ባይት ያህል ይችኛዋ 300 ኪሎ ባይት ትርፍ ነች ማለት ነው። ዘን እንቀጥል። ፕሮሰስ 5 500 ኪሎ ባይት ይፈልጋል። ትርፋችንን 300 ኪሎ ባይት አይዘውም። እዚህ ላይ 260 ነው ያለን፣ ይሄም አይዘውም። 700 አለን፣ እዚህ ጋር ደግሞ 600 አለን። ስለዚህ ፕሮሰስ 1 ቢወጣ አሎኬት ልናደርገው እንችላለን። ሶ ፕሮሰስ 1ን እናስወጣለን ማለት ነው። ፕሮሰስ 1ን ስናስወጣ ይሄን ስፔስ እናገኛለን። ደን ፕሮሰስ 5ን አሎኬት እናደርጋለን። ስለዚህ ፕሮሰስ 5ን ስናስገባ እዚህ ጋር ደግሞ የ100 ኪሎ ባይት
ትርፍ አገኘን ማለት ነው። ስለዚህ እነዚህ ፕሮሰሶች በወጡ ሰዓት የምናገኛቸው ትርፎች እነዚህን ነው ኤክስተርናል ፍራግመንቴሽን ብለን የምንጠራቸው ማለት ነው። ትንሽ ከመሆኑ አንፃር ሌላ ፕሮሰስ ሊገባባቸው አልቻለም። ስለዚህ በዚህ መሰረት ኤክስተርናል ፍራግመንቴሽናችን አጠቃላይ በዳይናሚክ ፓርቲሽኒንግ 400 ኪሎ ባይት ኤክስተርናል ፍራግመንቴሽን ተፈጠረ ብለን ልንል እንችላለን ማለት ነው። እነዚህን ትርፎች ወይም ፍራግመንቴሽኖች ደግሞ ለመከላከል የተለያዩ አይነት ስትራቴጂዎች አሉ። ከእነሱ ውስጥ ፔጂንግ፣ ሰግመንቴሽን እና ኮምፓክቴሽን የምንላቸው ማለት ነው። ኔክስት ቪዲዮ ላይ እነዚህን ስትራቴጂዎች በተለያዩ ምሳሌዎች እናያለን። ይሄ ቪዲዮ ከጠቀማችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። አዳዲስ ቪዲዮዎች በተለቀቁ ሰዓት ይደርሷችኋል። በኔክስት ቪዲዮ እስክንገናኝ thank you for watching. Bye.